ዋትስአፕ ኤቨሪባዲ ዲስ ኢዝ ቦዮኒ። በዛሬው ቪዲዮ አምና እንዳደረኩት የ2018 ማትሪክ ምን ሊመስል እንደሚችል ፕሪዲክት እናደርጋለን። ፕሪዲክት ስናደርግ ደግሞ ኤጁኬትድ ገስ ተጠቅመን ነው እንጂ ዝም ብለን አይደለም። ለ2017 ያደረግነው ፕሪዲክሽን አብዛኛው ነገር ትክክል ነበረ፣ ላይክ 99% ምናምን። የ2018ቱም እንደዛ እንደሚሆን እርግጠኛ ነኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወደ ዛሬ ቪዲዮ በቀጥታ ከመግባቴ በፊት ኤክሰሊት አካዳሚ ለ2018 ማትሪክ ተፈታኞች ክረምቱ ጀምሮ እስከሚቀጥለው ዓመት ድረስ አንድ ጊዜ ብቻ በመክፈል 26 በላይ ኮርሶችን ለኤስኤስኤልሲኢ ወይንም ደግሞ በተለምዶ ማትሪክ ለሚባለው ፈተና የሚያዘጋጃችሁ የሚጠቅሟችሁን ነገሮች ፖስት የያዘ ማለትም ከስተዲ ፕላን ከሞቲቬሽን ጀምሮ ኦል ዘ ዌይ ፎከስ ኤሪያዎችን፣ የማለፊያ ስትራቴጂ፣ በጣም ጠቃሚ ቲፕስ እንዲሁም ደግሞ የተመረጡ የማትሪክ ጥያቄዎች በቪዲዮ ፕላስ ደግሞ ኮርስ በቪዲዮ በሌሰን ተከፋፍሎ እንዲሁም ኖቶች ከእያንዳንዱ ወይም ከተወሰኑ ሌሰኖች ኪዩዞችን በውስጡ የያዘ በጣም ኦርጋናይዝድ የሆነ እንዲሁም ደግሞ አይቲ እና አግሪካልቸር ላይም ደግሞ ኖቶችን ምናምን በማድረግ ያግዛቸዋል ማለት ነው። ሶ ኦልሬዲ 28 ኮርሶች ሆነ ማለት ነው። እያንዳንዱ ኮርስ ለማትሪክ ሬዲ እንድትሆኑ አሪፍ ተደርጎ ነው የሚሰራው። ናቹራልም ሶሻልም ሁሉም አለ። መታችሁ አንድ ጊዜ ሁሉንም ሰሌክት አድርጋችሁ ባይ በማለት እንድትገዙ እንዲሁም ደግሞ አሁን ቀድሞ የሚገዙ ተማሪዎች አመቱ ሙሉ ለመጠቀም 2000 ብር ብቻ ነው የሚከፍሉት። ቶታሉ ሲመጣ ኦልሞስት 5000 ምናምን ነው የሚመጣው የሁሉም። ነገር ግን እንደዛ እያለም 2000 ብር ከፍላችሁ መመዝገብ ትችላላችሁ። እንግዲህ ስታካፍሉት ቀጥታ ለአንዱ ሳብጀክት 26ቱን ብቻ ብንቆጥር አግሪካልቸር እና አይቲ እንደ ፍሪ ነገር ብናየው ስንት ነው የሚመጣው? 100 ብር በታች ነው የሚመጣው ማለት ነው ለእያንዳንዱ ሳብጀክት። በቪዲዮ ሁሉንም ሌሰን ተምራችሁ የማትሪክ ጥያቄዎች ተሰርተውላችሁ የሚገርም ስተዲ ፕላን ለየጊዜው የሚሆኑ የተለያዩ ቻሌንጆችን እያዘጋጀን ለቀንላችሁ ፎከስ ኤሪያ ሰርተንላችሁ፣ ለምሳሌ ፎከስ ኤሪያው እንደዚህ ብለን አዘጋጅተን መንግስት የሆነ ነገር ቢቀይር እንደ ዘንድሮ ኮመን ብቻ ነው የሚመጣው ምናምን ቢል እሱንም ጭምር አስተካክለን የምንሰራላችሁ ነው የሚሆነው። ልክ ሪኩዌስት ስትልኩ አይተን አፕሮቭ እናደርግላችኋለን። ከኤክሰሊት አካዳሚ ጋር ማትሪክን የሚቀጥለው ዓመት ጥሩ ውጤት ለማምጣት ካሁኑ ጀምረን መዘጋጀት ይኖርብናል። በቴሌግራም ኤክሰሊት አፕሊኬሽናችንን እንጭናችሁ 5000 ምናምን ቢልም 2000ን ከፍላችሁ ሪኩዌስት በማድረግ መጠቀም ትችላላችሁ። ሜክ ሹር ሁላችሁም ካሁኑ ሬጂስተር አድርጋችሁ እንደምትጠቀሙ። ወደ ዛሬ ቪዲዮ በቀጥታ ልግባ። ፈተናው ከ9 እስከ 12 ነው የሚሆነው ተብሎ ነው የሚታሰበው። 9ኛ ክፍል ኦልድ ኤንድ ኒው ኮመን ነው የምትፈተኑት። ቢካዝ የተወሰኑ ተማሪዎች ልክ እንደ ዘንድሮ 10ኛ ክፍል ላይ ምናምን እንደነበረው ኒው ነው የተማሩት፣ የተወሰኑት ደግሞ ወይም አብዛኛው ኦልድ ነው የተማሩ። ስለዚህ ኦልድ እና ኒው ኮመን ነው የሚሆነው። 10ኛ 11ኛ እና 12ኛ ክፍል ደግሞ ኒው ካሪኩለም ፉሊ ይመጣል ተብሎ ነው የሚታሰበው። እንዲሁም ደግሞ አግሪካልቸር፣ አይቲ ወይንም ሌላ ሳብጀክት ይጨምራሉ የሚል ጥያቄ ካላችሁ ሞስት ፕሮባብሊ አይጨመርም። ነገር ግን አሁን እርግጠኛ ሆነን ማውራት አንችልም። ስለዚህ ኖርማሊ ያሉትን ሁልጊዜ ይመጣሉ የሚባሉትን ሳብጀክቶች ማለትም እንግሊዝኛ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ኤስኤቲ፣ ማትስ፣ እንግሊዝኛ፣ ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ፣ ኤስኤቲ እና ማትስ አጥኑ። ዋናው ፎከሳችሁ መሆን ያለበት እሱ ላይ ነው። የሚቀየር ነገር የሚወጣ ሳብጀክት የሚጨመር ሳብጀክት ካለ የፈተናዎች ኤጀንሲ ወይንም ደግሞ ትምህርት ሚኒስቴር ማሳወቃቸው ስለማይቀር እስከዛ ድረስ እነዚህን አንብባችሁ አቃላችሁ ብትጠብቁ አዲስ ሳብጀክትን ቢመጣ ቀለል አድርጋችሁ ተዘጋጅታችሁ ጥሩ ውጤት ማምጣት ትችላላችሁ። እንዲሁም ደግሞ ፈተናው አሁንም በሁለት አይነት መንገድ ይሰጣል ተብሎ ነው የሚገመተው። እሱም ኦንላይን እና በወረቀት። የኦንላይኑ የተማሪዎች ቁጥር ኦብቪየስሊ ከፍ ይላል ተብሎ ይጠበቃል። የወረቀቱን ግን ኮምፕሊትሊ የሚቀር አይመስለኝም። ቢካዝ አሁንም በኦንላይን ለመፈተን የሚያስቸግሩ ቦታዎች ላይ ያሉ ተማሪዎች ስለሚኖሩ ወይንም ደግሞ ሀገሪቷ በአንድ ዓመት ይህንን ካፓሲቲ ቢልድ አድርጋ ሁሉም ሰው ኦንላይን እንዲሆን ታረጋ አይመስለኝም። ስለዚህ በሁለቱም መንገድ ነው የሚሆነው ማለት ነው። ፈተናው ላይ ጥሩ ውጤት ከማምጣት የሚገድባችሁ ዝግጅታችሁ እንጂ የምትፈተኑበት መንገድ አይደለም። ሁሉም የራሱ አድቫንቴጅ ሊኖረው ይችላል። ነገር ግን ፈተናውን ጥሩ ውጤት ለማምጣት ማተር የሚያደርገው ዝግጅታችሁ ስለሆነ እሱን ከአሁኑ ጀምራችሁ አድርጉ። ባይ ዘ ዌይ ሁሉም ሰው 12ኛ ክፍል የሚማር ተማሪ ዩኒቨርሲቲ ይገባል ማለት አይደለም። ማለትም ሁሉም ተማሪ ለምሳሌ ከ500 በላይ ወላ ቢያመጣ ሁሉም ሰው ዩኒቨርሲቲ አይገባም። ዩኒቨርሲቲዎቹ የመቀበል አቅማቸው ፕሮባብሊ 100,000 150,000 ኦር በጣም ከበዛ 200,000 ነው። በእርግጠኝነት ደግሞ ከ600,000 በላይ ተማሪዎች 12ኛ ክፍል ትሆናላችሁ ኔክስት ይር። 400 ምናምን ሺው የግል ላይ የተወሰነ ለራሱ ቢገባ ስቲል 300 ምናምን ሺህ ሰው እንዲወድቅ ይደረጋል ማለት ነው። ስለዚህ ማትሪክን አልፎ የተሻለ ዩኒቨርሲቲ የተሻለ ቦታ የሚደርሰው የተሻለ ውጤት የሚያመጣውና ሞር የተዘጋጀው ሰው ነው። ካሁኑ ጀምራችሁ ከኤክሰሊት አካዳሚ ጋርም ሆነ ብቻችሁንም ሆነ እንዴትም ይሁን ዝግጅታችሁን ካሁኑ ጀምሩ። ይህንን ማድረጋችሁ እናንተ ቤስት ከሚባሉ ተማሪዎች መካከል ሆናችሁ የተሻለ ዩኒቨርሲቲ፣ የተሻለ ዲፓርትመንት፣ የተሻለ ቦታ መማር እንድትችሉ ይረዳችኋል። የመምረጥ ፓወር ይሰጣችኋል። ገብታችኋል። ውጤቱ 350 የሆነ ሰው አዲስ አበባ ዩኒቨርሲቲ ካልገባው ብሎ
ቢገግም ምን ቢል ዘመድ ኑሮት የሆነ በማይሆን መንገድ ካልሆነ በስተቀር በትክክለኛው መንገድ ሞስት ፕሮባብሊ ላይገባ ይችላል። ስፔሻሊ አዲስ አበባ ወይም ትላልቅ ከተሞች ውስጥ የሚኖር ሰው ከሆነ ማለት ነው። ሶ ጥሩ ውጤት ማምጣት የተሻለ ዩኒቨርሲቲ ለመግባት የተሻለ ዲፓርትመንት ለማግኘት ይጠቅማቸዋል። ሌላ እዚህ ጋር ማንሳት ያለብኝ ነገር ኦብቪየስሊ ከ600 ከተፈተናችሁ ከ300 በላይ ማምጣት ግዴታ ነው ለማለፍ። ነገር ግን ቅድም እንዳልኳችሁ የዩኒቨርሲቲ መግቢያ ለምሳሌ 450 ሊሆን ይችላል ብዙ ሰው ጥሩ ውጤት ካመጣ ማለት ነው። ሶ አልፋችኋል ወድቃችኋል 300 እና ከዛ በላይ ቢሆንም ዩኒቨርሲቲ መግቢያ ደግሞ ከዛ በላይ ከፍ ሊል ይችላል ማለት ነው። ሶ እሱን ኖትስ አድርጉልኝ። እንዲሁም ደግሞ ባለፉት ዓመታት በነበረው ሪዛልት ዲስከሬጅድ አትሁኑ። ባለፉት 3 ዓመታት እንደምታውቁት ከ94% በላይ ተማሪዎች ሲወድቁ ነበር። ኢማጂን ይሄ እኔ አላልፍም ዝም ብዬ ነው የምለፋው ሰው ባለፈ ይሻለኛል ብላችሁ እንድታስቡ ሊያደርጋችሁ ዲስከሬጅ ሊያደርጋችሁ ይችላል። ነገር ግን ዶንት ሌት ዳት ሃፕን ቱ ዩ። እናንተ ከ3% ከ5% መካከል መሆን ትችላላችሁ። አይታወቅም የ2017 ተማሪዎች ምን ያህል እንደሚሰሩ። 94% አልፎ 6% ቢወድቅ ጥሩ ነበር የሚሆነው ለ2017 ሞስት ፕሮባብሊ ግን እንደዛ የሚሆን አይመስለኝም። የተወሰነ ለውጥ መሻሻል ሊኖር ይችላል ከዚህ በፊት ከነበረው። ያው እኛም የክሬዲት አካዳሚም ሌሎች ቦታዎችም ትምህርት ሚኒስቴርም ኤቭሪዋን የተሻለ ነገር እያደረገ ነው። ተማሪዎችም ደግሞ ትንሽ ከተለፋ ማለፍ እንደሚቻል እያመኑ ስለሆነ ለውጥ ይኖራል ብለን እንጠብቃለን። አጌን ከዘንድሮ ከ2017 ተፈታኞችም 3% ተማሪ ለራሱ ቢያልፍ አይደለም 3% 1% ቢያልፍ ይደዝሚን እናንተ አታልፉ ይክንቢ ኢን ዘ 1%። ስለዚህ ተዘጋጁ፣ ስሩ። ካሁን ጀምራችሁ ከሰራችሁ እንዴትም 11ኛ ክፍል 12ኛ ክፍል ድረሱ ይደዝም ማተር። አሁን ጀምራችሁ አንብባችሁ ከለፋችሁ በእርግጠኝነት የምነግራችሁ ማለፍ ጥሩ ውጤት ማምጣት ይቻላል። ዋናው ነገር መልፋት፣ ማንበብ፣ መስራት ነው። ሉክ ይህን ክረምት 24 ሰዓት አላችሁ አይደለ? ከ24ቱ ሰዓት 8ቱን ሰዓት ለጥናት ብትሰጡ 16ቱን ሰዓት የፈለጋችሁትን ነገር ብታረጉ 8ቱን ብተኙ 8ቱን የፈለጋችሁትን ብታረጉ 1/3ኛውን ለማትሪክ ብትሰጡ ከማንም ሰው የተሻለ ውጤት ማምጣት ትችላላችሁ። ኢቭን 500 ፕላሱን ለማምጣት ትችላላችሁ። ጀኑዊንሊ በየቀኑ 8 ሰዓት ኤቭሪዴ ክረምቱን ሙሉ ያጠና ከዛ በጋም የሚያጠና ሰው እንዴት አያመጣም? ለምን አያመጣም? ገብቷችኋል አይደለ? ጥያቄ እስከሰራ እስካነበበ ድረስ የሚገራርሙ ስትራቴጂዎችን፣ ቲፖችን እንዲሁም ምክሮችን የሚተገብር ሰው ከሆነ ለምን አያመጣም? መልሱ ቀላል ነው። የማያመጣበት ምንም ምክንያት የለም። ሜቢ እዚህ ጋር መጨመር ያለብኝ ነገር ቢኖር አንደኛ ለማያነበው ነገር እንዴት ፎከስ አድርጎ ማንበብ እንዳለበት ማወቅ፣ የትኛው ቦታ ላይ ፎከስ ላድርግ፣ እንዴት ልዘጋጅ፣ የማነበውን ነገር የማስታወስ አቅሜን እንዴት ላሳድግ የሚለውን ነገሮች ማወቅ፣ ኢፌክቲቭ የሆኑ ስተዲ ስትራቴጂዎችን ማወቅ ላይ ድክመት ከሌለበት በስተቀር ምንም አይነት ምክንያት ሊኖር አይችልም። እሱም ደግሞ ፊክስ መደረግ ይችላል። የክሬዲት አካዳሚ አባል ብትሆኑ እንደዚህ አይነት ችግር መቼም እናንተ ወደኋላ ሊያመጣችሁ አይችልም። ማንበብና መስራት ብቻ ነው ከእናንተ የሚጠበቀው። ስለዚህ ካሁን ጀምራችሁ ጊዜያችሁን በአግባቡ ተጠቅማችሁ የምታጠኑ የምትሰሩ ከሆነ ጥሩ ውጤት ታመጣላችሁ። በርትታችሁ ወጥራችሁ ካሁን ጀምራችሁ ስሩ። እሺ፣ በኋላ እንዳትጨናነቁ። በኋላ ብዙ ነገር ወደኋላ ቀርታችሁ ውጤት ጥሩ አላመጣም ምናምን ብላችሁ ማይሆን ነገር ውስጥ እንዳትገቡ ዛሬ ጀምሩ። ዛሬ የጀመረ ሰው አመቱን ሙሉ ጥሩ መንገድ ተዘጋጅቶ ጥሩ ውጤት ማምጣት ይችላል። አሪፍ ነገር ለመስራት ብዙ አይቸገርም። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሚቀጥለው ቪዲዮ አገኛችሁ።